አገልጋይ ጆን ምን እንደሚል በዚህ ቪዲዮ በኋላ አሳያቸዋለሁ። ይህ መንፈሳዊ ድግስ እንዳያመልጣችሁ። በሚቀጥለው ወር ታኅሳስ 1 እስከ 5 ታላቅ ዓመታዊ የምስጋና መንፈሳዊ ኮንፈረንስ ተዘጋጅቶ ቤተክርስቲያኒቱ እናንተን እየጠበቀች ነው። ጽድቅ በክርስቶስ ዓለም አቀፍ ቤተክርስቲያን የቤተክርስቲያኒቱን 5ኛ ዓመት ምስረታ በዓል ምክንያት በማድረግ የመንፈሳዊ ኮንፈረንስ ተዘጋጅቶ አገልጋዮች ቤተክርስቲያኒቱ እናንተን እየጠበቁ ናቸው። በዚህም ቀን የእግዚአብሔር ቃል በኃይልና በስልጣን ለሕዝቡ ይሰበካል። አዳኙ ኢየሱስ የሕይወት እንጀራ የሆነው ሁላችን ያዳነው የዓለም ብርሃን በኃይልና በስልጣን ይሰበካል። የእግዚአብሔር አገልጋዮች ይመጡና እናንተን ያገለግላሉ። በዛም ቀን የሚገኙ የቤተክርስቲያኒቱ መጋቢ እግዚአብሔር ከመለው ቀብቶ ያስነሳው ጆን ይገኛል። ሌላም መጋቢዎች አሉ፣ ነቢያት አሉ፣ የተቀቡ ዘማሪያንም አሉ። በዛን ሰዓት በኃይልና በስልጣን ወንጌል እየተሰበከ ንጉሱን ኢየሱስን በአምልኮ ከፍ እናደርጋለን። ለበሽተኞች ይጸለያል። ብዙዎች ከህመማቸው ከእርግማናቸው እግዚአብሔርን በመጸለይ በኢየሱስ ስም ነፃ ይወጣሉ። ይህንን ፕሮግራም እግዚአብሔር ጊዜና እድል የሚሰጣችሁ ሁላችሁም እንዳትቀሩ። ፕሮግራሙ ሂደቱን ሲታዩ ሮብ ከ4 ሰዓት ጀምሮ፣ ከሐሙስ እስከ ቅዳሜ ከ11 ሰዓት ጀምሮ፣ እሁድ ሙሉ ቀን ነው። ስለዚህ አድራሻውን የምትፈልጉ አዲስ አበባ ፈረንሳይ ጉራራ ኪዳነ ምሕረት ወረድ ብሎ መለማመጃ ፊት ለፊት ያገኙናል። ለበለጠ መረጃ በ092056 2300 በ091663 7693 ላይ በመደወል አቅጣጫውን አድራሻውን ማግኘት ትችላላችሁ። ኑና የበረከቱ ተካፋይ ሁኑ። የጎፋ ልጆች፣ የወላይታ ልጆች፣ የአርባ ምንጭ ልጆች፣ በአዲስ አበባ የምትገኙ በሌላ ቦታም የምትገኙ ሁላችሁ በመምጣት ይህንን ፕሮግራም ተካፈሉ። መታችሁ ከእግዚአብሔር በረከትን ተቀበሉ እያልኩ እጠራለሁ። ይህንን ሚስ እንዳታደርጉ ሁላችሁም እንዳትቀሩ እላለሁ። ይህንን ቪዲዮ ለብዙዎች ሼር አድርጉ። ይህንን ቪዲዮ ደግሞ እዩልኝ። ኢዳ ሲከፈልላችሁ ታዝናላችሁ እንዴ? ወይኔ ለምን ትከፍላለህ የኔን ኢዳ ትላላችሁ? ለምን ደሞ አትሉት እንደዛ? አየ ኢዳ ተከፈለ ሲባል ይሄ መብራት ራሱ ቦግ በቃ ለምን ሲባል ተከፈለ። ምን እያልኩ መሰለህ? አንተ በኢየሱስ መገረፍና ሞት እንድታዝንለት እንድታለቅሰው ሳይሆን የተከፈለልን እንድትረዳ ጩሁና አሜን በሉ። እስቲ ጎናችሁ ያለውን ሰው ተከፍሎልሃል በሉት እስቲ።